ዋስጉድ ጋይስ እንዴት ናችሁ? ዛሬም በሌላ ቪዲዮ ከች ሀሳብ እያለው ማለት ነው። ይሄ ሮሚ ትሬዲንግ እና አዲስ የሆናችሁ ቻናሏን ሰብስክራይብ እያደረጋችሁ ላይክ በማድረግ ቪዲዮን ጀምሩት። ዛሬ የመጣሁት በምንድን ነው ትሬዲንግ ላይ በጣም ደባሪና ቀፋፊ የሆነ ነገር ልንገራችሁ። ማለት ሰሞኑ በጣም ያበሳጨኝ እና በየሶሻል ሚዲያው በጣም ደባሪ ነገር እያየው ስለነበር ነውና ለምንድን ነው ሰው ስትራቴጂ የሚቀያየረው? ማለት what is the reason behind ምንድን ነው ምክንያቱ? ስትራቴጂ መቀያየሩ ምንድን ነው ምክንያቱ? ማለት ውጤቱስ ምንድን ነው ሊሆን የሚችለው? ሰው ለምንድን ነው እንደዚህ የሚቀያየረው የሚለውን ነገር እስቲ እኔ ሰሞኑ በጣም ቲክቶክ ስክሮል ሳደርግ ደባባሪ ነገር በዚህ የተነሳ እያየው ነበር። የሆነች አንድ ስትራቴጂ ደግሞ መታለች እያሉ በጣም አዛ እያደረጉ ነበር። ኦሲ የሚባል ማለት ነው። እስቲ ስለሷና አንስተን እናውራና ስላለው አጠቃላይ ነገር እናውራለን። ኦሲ ስትራቴጂ የሚባል አለ በሚል ነበር የተነሳውና እኔም ስገባ እንዳለ ስክሮል ሳለ ስለዚህ ነገር በጣም አሪፍ ነው ነው አንድ ሃይፕ የሆነ ልጅ ስለዛ ነገር ሲያወራ ነው የሰማሁት። እና ውላ ምንድነው የሰማሁት በጣም ያስቅ ነገር እኔ ነኝ ስትራቴጂውን ክሬት ያደረኩት ብሎ ነው ውላ ሲናገር የሰማሁት። what the fuck ምን ማለት እንደሆነ ገብቶታል ግን ይሄ ልጅ ስትራቴጂው ክሬት ይደረጋል። ሴት ትሬደር የራሱ ስትራቴጂ ሲኖረው ይሄ እንደዚህ ይሄ ስትራቴጂ ነው ብሎ ሊል ይችላል። ግን ኦሲ ምንድነው? ኢንተሪ ነው። ካንድል ኦፕኒንግ ኤንድ ክሎዚንግ ካንድል ነው። አስ ኦርደር ብሎክ ማለት ነው። በሌላ ቋንቋ የለውም። በቃ ኦርደር ብሎክ ማለት ነው። ሊያውም ትሬድ ላይ አመት ከምናምን 2 አመት የሚሆን ልጅ የቆየ እኮ ነው። እና እንደዚህ ሲናገር ሰማሁትና ፕሊስ ጋይሶች አዳዲስ የሆናችሁ ልጆች እባካችሁ እንደዚህ አዳዲስ ስትራቴጂ አለ እንደዚህ ነገር አለ በሚል ፕሊስ ትራፕ አትደረጉ። ይሄ ሁሉ ዶላር ሰርቻለሁ በዚህ ስትራቴጂ እንትን ላይ እና ለስትራቴጂ በዚህ ስትራቴጂ እና ለአመት ስትረግል አርግቼ ነበር። ይሄን ስትራቴጂ ግን ከጀመርኩት ጀምሮ ይሄን ያህል ዶላር ሚረካ አርግቻለሁ። አርጊታል። ኦኬ በጣም አሪፍ ነገር ነው። በጣም ደስ የሚል ነገር ነው። እሺ ካገኘ ለእናንተ ላካፍላችሁ የሚለው በምን አይነት መንገድ ነው? እኔ የተጠቀምኩበትን እናንተን ላስጠቅማችሁ ይላል። ኦኬ ልታስጠቅመን ከሆነ አሪፍ ነው። ኖሌጅ አይጠላም፣ ወይም ደግሞ ሼር መደራረጉ አይከፋም። ግን እሱ ወይም ደግሞ እነዚህ አይነት ትሬደሮች በምን አይነት መንገድ ነው ኮርሳቸውን ሴል የሚያደርጉት? ይህንን እኔ በጣም ብዙ አመት ስለለፋውበት ለእናንተ በጣም በርካሽ ይልና 2000 ብር 3000 ብር ይላል። ምን ማለት እንደሆነ ታውቃላችሁ? 2000 ብር 3000 ብር እሱን በ100 ወይም ደግሞ 500 ፎሎወር ባለው ቁጥር በነዛ መካከል በገዛው ቁጥር ወይም ደግሞ እሱን በገዙት ቁጥር ምን ያክል ፕሮፊት እንደሚሰራ ልጁ ያንን ነገር መስራቱን አይደለም ምን የጠላሁት፣ ግን አዳዲስ ልጆች በጣም ሊኩዊዴት ትደረጋላችሁ እንደዚህ ነገር እና ኮርስ መግዛት ወይም ደግሞ ሜንቶር መግዛት አይጠበቅባችሁም። ጋይስ ሜንቶር ከፈለጋችሁ ዩቲዩብ ላይ አለ፣ ቲክቶክ በቃ ቪዲዮዎች አሉ፣ እነሱን ገብታችሁ እኔ 2-3 ሜንቶሮች ነበሩ። ይዳዝማት ምንም የሚለውጠው ነገር የለም። ዩቲዩብ ላይ ኮርሶቹን እዩ። ኢቭን ኮርሱን የሸጠልኝ ወይም ደግሞ ኮርሱን እኔ ስገዛ የነበረው የዛሬ 2 እና 3 አመት በፊት የነበረው ሰው ምንድነው ሲያደርግ የነበረው? ኮርሱን እሱ ገዝቶ አይደለም ሲማር የነበረው። ዩቲዩብ ላይ የሆነ ቪዲዮዎች አየ፣ ደጋግሞ እነዛን ቪዲዮዎች አይ ነበር። ከዛ በኋላ በዛ መሰረት ነው ሲያይም ሲለወጥም ነበር። ትልልቅ ትሬደሮች ስም ልጠሩ ትችላላችሁ፣ ስም አንስታችሁ ልታወሩ ትችላላችሁ። ግን እነዛም ትሬደሮች ልንገራችሁ መጀመሪያ ኮርስ ገዝተው ምናምን አይደሉም እንትን ሲሉ የነበረው በራሳቸው ነው ከስክራች ጀምሮ ስትረግል ሲያደርጉ የነበሩት። እኛ ሀገር ላይ ላሉ ሰዎች ነው እያወሩ ያሉት። ገብቷቸዋል። ከዛ በኋላ ብር ሜክ እያደረጉ አዲስ ኖሌጅ በፈለጉ ቁጥር ከውጪ አንዳንድ ኮርሶች ብር እጃቸው ላይ ሲኖር ይገዛሉ። ግን የዛን አክል ራሱ ፋር ማድረግ አይጠበቅባችሁም። በቃ ዩ ጋይስ ፕሊዝ። እና የምትሰሙኝ ከሆነ አዳዲስ ትሬደሮች ካላችሁ እዚህ ላይ ፕሊዝ ኮርስ አትግዙ። ዩቲዩብ ላይ አለ ኮርስ፣ ምንም የተለየ ነገር የለም። 1-to-1 ነው ሜንቶር የምትደረጉት። ይሄን ደግሞ እናንተ ኮርስ የምትሸጡ ሰዎች በእናንተ ማለት እንትን እያልኩ አይደለም፣ ወይም ደግሞ መጥፎ እንትን እያልኩ አይደለም። ሽጡ። ግን አዳዲስ ሰዎች ፕሊዝ ለእናንተ የሚሆን ምክር ነው ይሄን እያቀረብኩ ያለሁት። ያነዛ ሰዎች ቅር ይላቸው ይችላል፣ ቅር ይበላቸው። ያለውን እውነታ ነው እየተናገርኩ ያለሁት።
እናንተ ያንን እንደ መጀመሪያ ሞክራችሁት ያልገባችሁ በጣም ስትረግል የሚያደርጋችሁ ነገር ካለ ነው ከፍላችሁ ልትማሩ የሚገባው። የዛኔ ነው ጥያቄ እየጠየቃችሁ መልስ የሚመለስላችሁ። እና ግን እርግጠኛ ሆኜ ልንገራችሁ ዩቲዩብ ላይ ከምታዩት ቪዲዮ እና ያንን መረዳት ከምትችሉት ውጪ ምንም ከባድ የሚባል ነገር የለም። ፎሬክስ ማርኬት ላይ ቴክኒካል ነገራቶችን ለማወቅ ሜንቶር የምትሉትም ሰው ቴክኒካል ነገር ነው የሚያሳያችሁ። ስለ ሪስክ ማኔጅመንት ሊያስተምራችሁ ይችላል፣ ወይም ደግሞ ስለ ሳይኮሎጂ ሊነግራችሁ ይችላል። ከዛ የዘለለ ነገር የለም። ግን የተለያዩ ላይቮች ላይ አለ ቲክቶክ ላይ ያሉ ወይም ደግሞ ፎሬክስ ትሬደሮች ቲክታክ ላይቭ ላይ ትምህርት የሚያስተምሩም አሉ። በነፃ እንዲሁ ሼር የምትደራረጉት ኢንፎርሜሽን ከእነሱ ማግኘት ትችላላችሁ። እና ዩ ጋይስ ቪዲዮ እንዳረዘምኩባቸው አውቃለሁ፣ ግን በጣም ስሜታዊ ያደረገኝ ስላለ እንደዚህ አይነት ማርኬት ላይ ፕሊስ ሊኩዊዴት አትደረጉ፣ ማርኬት እስካም አትደረጉ፣ ብራችሁን አታውጡና ለእንደዚህ ነገር ላይ አትድከሙ ለማለት ፈልጌ ነው። ሶ ይህንም ቪዲዮ አይ ሆፕ በሆነ አክል እንደ ኢንፎ እንደጠቀማችሁ ተስፋ አደርጋለሁ። በሌላ ቪዲዮ አገኛችኋለሁ። ይመቻችሁ።